ኢየሱስ ያድናል። ሁሌ የምናገረው ቃል ነው። አሜን አድራሽ ነው። አሜን ቁልፍ ነው። አሜን አሜን በማለት ከትንሽ ቦታ ወደ ትልቅ የሚያወጣ አሜን ነው። አሜን። አሁንም አልሰማሁም። ሉቃስ 10 ቁጥር 38 ላይ እንዲህ ይላል፣ ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታም የምትባል አንዲት ሴት በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር ስር ተቀምጣ ነበረ። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህም? እንካያስ እህቴ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ነገር ጥቂት ወይም አንድ ነገር ነው። ማርያም መልካም ዕድል መርጣለች፣ እርሱም ከሷ አይወሰድም። የማወራችሁ ርዕስ አይወሰድም ነው። ኢየሱስ ያድናል። ኢየሱስ በየትኛውም መከራ ውስጥ፣ በየትኛውም ሰልፍ ውስጥ፣ በየትኛውም ቻሌንጅ ውስጥ አይወሰድብንም። እስቲ አንድ ሰው ጮህ አይወሰድም በሉ። ብዙ ነገር ምድር ላይ ተወስዶብናል። ባልም ይሞታል፣ ሚስትም ትሞታለች፣ ልጅ ይሞታል። የሆነ ነገርም በሆነ ነገር እናጣዋለን። ግን የሚገርመው ነገር ለዘላለም የሚለው ቃል የገባልን ኢየሱስ ብቻ ነው። እስቲ አንድ ሰው ጮህ አሜን ይላል። ኢየሱስ ክርስቶስ ለ3 ዓመት ተኩል አገልግሏል። በስጋ ከመጣ በኋላ 3 ዓመት ተኩል ነው ምድር ላይ ያገለገለው አገልግሎት ዛሬም እየሰበክነው። ልጆቼ ይሰብኩታል፣ የልጅ ልጆቻችን ይሰብኩታል። ኢየሱስ ሁሌ የሚወራ አምላክ ነው። እስቲ አንድ ሰው ጮህ አሜን ይላል። ጨብጡትና ኢየሱስ የሚነገር ነው በሉት። ኢየሱስ የሚነገር ነው። ሲነገር ደግሞ ማያልቅ ነው በሉት። ትላንት ታወራዋለህ፣ ነገ ታወራለህ፣ ከነገ ወዲያ ታወራዋለህ፣ ለዘላለም ታወራዋለህ። የሆነ ስሙ፣ ድምፁ፣ ቃላቶቹ ሁሉ የማይቀሉ ስም ኢየሱስ ብቻ ነው። የገባው ጮህ አሜን ይላል። ሰባኪ ብታወሩት ያደክማል፣ ሰው ብታወሩት ያደክማል። የሆነ ቤታችን ውስጥ ያለው ነገር ያደክማል። የማያዳክም የሚጣፍጥ በጣም ቆንጆ በጣም ውብ የሆነው ኢየሱስ ብቻ ነው። የገባው ጮህ አሜን ይላል። ሃሌሉያ። ስለዚህ ኢየሱስ ባገለገለባቸው ቦታዎች ሁሉ በጣም የሚደንቀኝ ነገር ኢየሱስ በጣም አፍቃሪ ነው። ኢየሱስ በጣም ሰው ይወዳል። መውደዱን እንዴት ነው የምታውቂው ካላችሁ፣ ኢየሱስ ሰው ስለሚወድ ለአንድ ሰው ሲል ሲያትል ይመጣል። አላኮቫሳኬ ኢየሱስ የሀገር ሕዝብ ጋር ጉዳይ የለውም። ኢየሱስ ልባም ሰው ይወዳል። ኢየሱስ ነፍሱን የሰጠው ሰው ይወዳል። ኢየሱስ ለአንድ ሰው ከተማ ላይ ይመጣል። ኢየሱስ ለአንድ ሰው የሆነ ሰፈር ይመጣል። ኢየሱስ አንድ ቦታ ለአንድ ሰው ሊያገኝ ይመጣል። ዛሬ ለማን እንደሆነ አላውቅም። ኢየሱስ አንቺ ቤት ይመጣል። ኢየሱስ አንተ ቤት ይመጣል። ለዘላለም ሊያሳርፍሽ ይመጣል። ታሎሲ ካራዲያ ና ኢየሱስ ሉቃስ 7:11 ስታዩ ለአንዲች ሴት ባለሞተባት ሴት፣ ዘመድ ለሌላት ሴት፣ ሰው ለሌላት ሴት፣ ለዚህ ሴት ኢየሱስ ወደ እዛ መንደር መጣ። ሲመጣ ደግሞ ንግግሩ ይገርመኛል። ሰው ሁሉ በሚሰድባችሁ መካከል ድምፁ ከፍ አድርጎ አታልቅሺ የሚል ቃል ይናገራል። አይገርምም? ይገርመኛል። ኢየሱስ ያቺ ሰማራይቱ ሴት፣ ሰው የሌላት ሴት፣ በድንጋይ ልትወገር የምትፈልገው ሴት ደቀ መዛሙርቱ ስለማያሰሩት በደለኛ ናት ብለው ስለሚያወሩት እነሱ ከተማ ላከነች ሴት ሊያገኝ መጣ። ዛሬ ለማን እንደሆነ አላውቅም። በሚከሱሽ ሰዎች መካከል ኢየሱስ ይመጣል። ባልተቀበለ ሰው መካከል፣ ባልተቀበለ ትውልድ መካከል ኢየሱስ ሊያከብርሽ ይመጣል። ኢየሱስ ሊታይልሽ ይመጣል። መኖሩን ሊያሳይ ይመጣል። ቻሎኪ ቫራዲያ ኢየሱስ አንድ ዮሴፍን ወዶ ከዘር ማንዘር ወጣና አብሮ ግብጽ ወረደ። እንዲህ ነው የኢየሱስ ባህሪ። በጣም ኢየሱስን ካስጠጋችሁት በጣም ቅርብ ነው። ሩቅ ነህ ካላችሁት ሩቅ ነው። ወዳጅ ስታረጉት ወዳጅ ነው። ቤተሰብ ስታረጉት ቤተሰብ ነው። ኢየሱስን የመጠቀም ባለባችሁ ተጠቀሙበት። ብዙ ሰው 30-40 ዓመት ቸርች ውስጥ ያመልካል፣ ግን ኢየሱስን አያውቀው። አይታችኋል? ያቺ ሴት ሰው ሁሉ በሚያጅበው መካከል ወሬ የሰማችሁ ምን የሚል አንድ ባለ መድኃኒት በነፃ የሚፈውስ አልፏል። ግን የሚገርመው የሚያልፈውን እንዴት እንደምትጠቀም ታውቃለች። መከተልና መጠቀም ሁሉም ሰው ደግሞ ይነግረዋል። እኔ ቤት በሽታ አለ፣ እኔ ቤት ችግር አለ፣ እኔ ቤት እንትን አለ። ለሁሉም ለጥያቄው ነው። እሷ ግን እንደዚህ አለች፣ በብዙ ሰው ተገፍተ ብትመጣ ላገኝ ባልችልም መሬት የሚጠርገው ልብስ ግን ለኔ ፈውስ ነው አለች።
ኧረ አንድ ሰው ጮኸ አሜን ይላል። ልብሱ እንኳን የሚፈውስ ጫማው የሚፈውስ ባለፈበት መንገድ ፈውስ የሆነ ኢየሱስ ዛሬ ወደ ቤትሽ ይመጣል። ጃኮራዳኪያ ስለዚህ ይሄን ኢየሱስን ነው ወደዚህ መንደር የመጣው። በደንብ ስሙ። ኢየሱስ ወደ እነ ማርታ ቤት መጣ። የመጣው ግን ማርታን ፈልጎ እንጂ ማርያም ጋር አይደለም የመጣው። የተቀበለችው ማርታ ናት ይላል መጽሐፍ ቅዱስ። ግን ተቀበለችውና ብዙ እንግዶች በመቀበል ጎበዝ ናት። የተቀበለችውን ግን አላወቀችም። ይገርመኛል። አንዳንድ ጊዜ መጥቶ ቁጭ ብሏል። እሷ ትንጎዳጎዳለች። መጥቶ ሶፋችን ላይ ሲቀመጥ፣ መጥቶ ቤታችን ውስጥ ሲቀመጥ የኛ ጓደኛ እንዳይመስላችሁ። እሱ በጣም ሉዓላዊ ነው። እሱ በጣም ዘላለማዊ ነው። እሱ በጣም የሚገርም አምላክ ነው። እሱ በጣም የሚደንቅ ውብ ነው። ስለዚህ መጥቶ ቁጭ አለ። አላወቀችም። ትንጎዳጎዳለች፣ ትሯሯጣለች። የመጣ ቀን እንዳትሸወድ። የመጣ ቀን ቤትሽ መጥቶ የተቀመጠ ቀን ሌላ እንግዳ እንዳይመስልሽ። ስለዚህ መጥቶ ቁጭ ብሏል። እሷ ትሮጣለች፣ እሷ ትሰራለች፣ እሷ የምታበላውን ሰው ትፈልጋለች። ማርያም ግን ገና መጥቶ ቁጭ ሲላወቀችው የመጣውን ስላወቀች እንዲህ አለች፣ አታልፈኝም አለች። ባንተ እግር ስር በመሆን የዘላለም መንገዴን አስተካክላለሁ። ባንተ እግር ስር በመቀመጥ ካንተ የዘላለም እንጀራ አገኛለሁ። እኔ አለች ለምድር አልደክምም፣ እኔ ለሚያልፈው አልደክምም፣ እኔ ለሚያልፍ ነገር አልዝልም አለች። እግር ይሻለኛል አለች። ይሻለናል። ከጎን ላለው ሰው ይሻልሃል በሉት። አልሰማው ጩና ንገሩልኝ። ይሻልሃል በሉት። መመታ ካለበት ይመታል። ንገሩት። ይሻልሃል፣ ኢየሱስ ይሻልሃል በሉት። እሱ ውበታችን ነው። እሱ ሞገሳችን ነው። እሱ ደስታችን ነው። የበላነው በሱ ነው። የኖርነው በሱ ነው። የምንራመደው በሱ ነው። የምንንቀሳቀሰው በሱ ነው። ማታ የተኛንበትን አልጋ ምነነው አይደለም። ትኖራላችሁ ያለን እሱ ነው። ትቀጥላላችሁ ያለን እሱ ነው። እሱ ዘመዳችን ነው። እሱ ቤተሰብ ነው። እሱ የዘላለም ነው። ኢየሱስ ያድናል። ሃሌሉያ። ስለዚህ ትደክማለች። ዛሬ ጌታ እንዲህ በያቸው ብሎኛል። አትድከም። በደንብ ስሙን። አንድ አልጋ ላይ፣ አንድ ቤት፣ አንድ መኪና ነው የምንነዳው። አትድከሙ። ለምድር ነገር አትወዳደሩ። ብዙ ያከማቹ ሰዎች ሳይበሉት ሞተዋል። ልኖር ነው ብለው ሲጀምሩ አቁመዋል። ሰበሰብኩኝ ብለው ሲሉ አምልኮ አቁመው፣ ቸርች መምጣት አቁመው፣ ትንሽ ሰርቼ መጥቻ አመልካለሁ ብለው ቀጥረውት ሲመለሱ አምልኮም ቀረ፣ እነሱም የሉም። ለዚህ አይደል ኢየሱስ ከሞት ከተነሳ በኋላ መነሳቱን እነ ማርያም ከተማውን እነ ጴጥሮስ አወጁ፣ ኢየሱስ ተነስቷል ብለው እና ኢየሱስ ሁለተኛ ዙር መጥቶ አናገራቸው። በተዘጋጋ ቤት ውስጥ መጣና ሰላም ለእናንተ ይሁን ብሎ ካወራቸው በኋላ ሁለተኛው ስብከት ለካ አይተንሃል ነው። እና አይተንሃል የሚለው ርዕስ ዘለሉና ትንሽ ምዕራፍ ዞር ብለው ኢየሱስን መጥቶ ድጋሜ ስላልመጣ ጥለው መረባቸውን የበሰበሰ መረብ ሰበሰቡ። ያስጣላቸውን ነገር ደግሞ አነሱና ያለ ኢየሱስ ሌሊቱን በሙሉ ሲለፉ አደሩ። ዞር በልና አትልፋ በሉት። ለፉ ሌሊቱን በሙሉ ደከሙ፣ ታከቱ። የሚገርመኝ ግን ኢየሱስ አንዳንዴ በእናንተ ላይ ዓላማ ሲኖረው አሳ ያለበት ቦታ እንኳን አሳ እንዳታገኙ ያደርጋችሁ። ለሰው በጣም ቀላል የሆነ ኑሮ፣ ለሰው በጣም ቀላል የሆነ ቢዝነስ አንተ ጋር ከባድ ይሆናል። ለምን ሲባል ነገር አለ ማለት ነው። እና አሳዎችን ኢየሱስ ምን ቢላቸው ጥሩ ነው? በስተቀኝ ደሩ፣ ደግሞ ስታድሩ ዝም ብላችሁ አትወሳወሱ፣ ወደ ሸለቆ ገብታችሁ ደሩ። ሸለቆ ውስጥ አሳ አይቀመጥም። አትርከሚ። ምድር አድካሚ ነው። አትርከሙ። ጌታፊ ነው የምላችሁ። ዛሬ ሁሉን ጥላችሁ መታችሁ ስላመለካችሁ የሰዓቱ ቀጠሮ ስለቀረባችሁ ቅር እንዳይላችሁ። እድለኛ ነህ። ኢየሱስ ፊት መገኘት እድል ነው። ከኢየሱስ ጋር መዋል እድል ነው። ኢየሱስን ማምለክ እድል ነው። የኢየሱስ መሆን እድል ነው። ቻሎሳኪያ አረጮይና አሜን በይ። ጠላትሽ ይደፋ። እኔ ጌታን አንዳንድ ጊዜ እንደ ሰው አወራዋለሁ እየሄድኩ መንገድ ላይ። አይገርም? ሰው እኮ የባለስልጣን ጓደኛ በመሆኑ እየኮራ ነው።
በጣም ባለ ሀብት ሰው ስለጨበጠው እየኮራ ነው። አንዳንድ ሰው ነግራቸዋል፣ እኔ እኮ ልዑሉ ጋር ነው የምውለው። አንተ ልዑል እኮ የሰማይን ሰማይ ብሎ ሲል ሰማይ ይሆነለት፣ ምድርን ምድሩ ሲል ይሆነለት። ይሄ በጣም ትልቁ ጌታ የኛ አባት ነው። አረጩና አሜን በሉ። በዚህ ካልኮራሽ በምንም አትኮሪም። የሲያትል ግማሽ ቢሰጥሽ አትረኪም። የኛ እርካታ ይሄ ነው። የኛ እርካታ እዚህ ውስጥ ነው ያለው። የኛ ደስታ እዚህ ውስጥ ነው ያለው። የኛ ደስታ የናዝሬቱ ኢየሱስ ነው። የኛ ደስታ የትንሣኤው ጌታ ነው። ጮንድ ሳመን ይላል። ያስ ሌላ ደስታ የለንም። ተበላሽተናል። ጴንጤ ሆን ቃል ለምንም እንዳንሆን አድርጎ ነው የሰራ። ስለዚህ እነ ጴጥሮስ ሌሊቱን በሙሉ ደክመው ታክተው አቅቷቸው መረብ ይሰበስባሉ። ጧት የኔ ኢየሱስ ጧት ላይ ሄዳ ልጆች የሚበላ አንድ ቻሳ አላችሁ እንደሌላቸው ያውቃል። እያወቀ ይጠይቀናል። አንዳንዴ ሌሊቱን እንደደከሙ ያውቃል። ተደብቀው እንደመጡም ያውቃል። ለአሳ መልእክት ነግሮ አሳን አባሮባቸዋል። ሲመጣ ግን እንዲህ አለ፣ ለራሳችን ሌሊቱን በሙሉ ስንደክም ያደር ነው፣ መረብ እየሰበሰብን ነው፣ ደክሞናል ሲሉት ኢየሱስ አንድ ቃል ነው የተናገረው፣ መረባችሁን በስተቀኝ በኩል አሉት። ደስ የሚለኝ ነገር እዚህ ጋር ጴጥሮስ ኢየሱስ እንደሆነ አወቀና ጌታ ሆይ አንተ ካልክማ፣ እሱ ካለ አንድ ሌሊት ይበቃዋል። እሱ ካለ 20 ዓመት አሜሪካ ውስጥ መክፈል የለብሽም። እሱ ካለ አንድ ሰከንድ ይበቃዋል። እሱ ካለ ዛሬ ተናግሮ ነገ ታምራት ያደርጋል። እሱ ካለ አሁን አውርቶ ከሰዓት ታምራት ያደርጋል። እሱ ካለ ታሪክ ይቀይራል። ኢየሱስ ለዘላለም ጌታ ነው። ጨብጡትና ያለ ኢየሱስ አትልከም በሉት።